his life. Help me. በ2023 ስፒድ ህንድ በተጓዘበት ስትሪም ላይ ተመልካቾቹን ለማስደሰት አንድ እብደት የተሞላበት አስደናቂ ነገር ለማድረግ ይወስናል። እውነተኛ እባብ አንገቱ ላይ ለመጠምጠም። በመጀመሪያ እባቡን ሲያመጡለትና ሲመለከት ፊቱን ላይ የሳቅን ይፈጥር ነበር። በመቀጠልም ግን ከባድ የሆነ መተራመስ ይፈጠራል። እባቡም የስፒድን አንገት ይነድፈዋል። ከዚያም የሳቅና የጨዋታው ስትሪም ወደ አሳዛኝ የሞት ጨዋታ ይቀየራል። እንደ እድልም ሆኖ ስፒድም ቀላል ጉዳት ብቻ ያስተናግዳል። በፈረንጆቹ አቆጣጠር መስከረም 2024 አይሾ ስፒድ በታይላንድ በነበረው ስትሪም ላይ ከትልቅ ዝሆን ላይ ወደ ታች በጭንቅላቱ ወድቆ ከመቀጨት ለጥቂት ይተርፋል። ብዙ ጊዜ እንደታየው ከሆነ ስፒድ በእንስሳት በኩል ጥሩ እድል ያለው አይመስልም። በዚህኛውም እድለኛ ሆኖ ይተርፋል። ብዙ ሰዎች ከዱር እንስሳት ጋር ፊት ለፊት ተጋፍተው ሪስክ ውስጥ ሲገባ እናይም። ነገር ግን ስፒድ የዚህ ሁሉ ተቃራኒ ነው። በዚያው ዓመት ስፒድ ከጥቂት ቀናቶች በኋላ ራሱን ከነብሮች ፊት ለፊት ከነብሮቹ ጋር ያገኘዋል። ጭራሽ ምን እንደሚያደርግ ተመልከቱ። ውሻ መስሎት ይሆን? ነብሮቹም ከጥቂት ቆይታ በኋላ በመፈናጠር ወጥተው ሊይዙት ጥቂት ነበር የቀራቸው። ያው ያለው አማራጭ እርዱኝ እያለ መሮጥ ብቻ ነበር። በዚህኛው ግን ስፒድ ላይ የግድያ ሙከራ ያደረጉበት እንስሳት አልነበሩም። አይሾ ስፒድ ራሱ ላይ ነበር የፈረደው። አይሾ ስፒድ አሁንም ታይላንድ በነበረው ቆይታ ችን የምትመለከቷትን ባጃጅ ለመንዳት ይሞክራል። ከዚህም በፊት ሞክሯት እንኳን አያውቅም። እዚያው እንዴት እንደሚነዳ ያሳዩትና ለመንዳት ይወስናል። ስፒድ እብድ ነው። ከዚያም አይሾ ስፒድ በሙሉ ስፒድ ባጃጇን አንስቶ ይሸመጥጣል። ግን ጨርሶ ሊቆምለት አልቻለም። የቱ ጋር ነክቶ እንደሚያቆም እንኳን አያውቅም ነበር። ከዚያም መደጋ ቀላል የሚባል ጭረት ብቻ ያስተናግዳል። የአባቱ ጸሎት ግን ለደረሰውም ጉዳት ባጃጇን ለማስጠገን 20,000 የታይላንድ ብር ወይም $400 ይከፍላል። ይህ የስፒድ ኳሊቲ ነው። ከዚህ ሁሉ አስፈሪ ነገር በኋላም ስፒድ በህይወቱ አስፈሪና ያልተጠበቀ ወደተባለ ቦታ ለማምራት ይወስናል። እብደቱን እንደቀጠለ ነው። በ25 መጀመሪያዎቹ ስፒድ በWWE ሮያል ራምብል ግጥሚያ በርካታ ጉዳቶችን ያስተናግዳል። ነገሩ እንዲህ ነው። ስፒድ በWWE ተገኝቶ ከአድናቂዎቹ ጋርና ከWWE ሱፐርስታሮች ጋር ፎቶ እየተነሳ እንዲሁም ሳቅን የሚፈጥሩ ሁኔታዎችን ከጆን ሲና ጋር በመሆን እያስተላለፈ ነበር። እስከዛች ሰዓት ሁሉም ነገር ሰላም ነው። የተዝናናም ነበር። ይህ ደስታ ግን ለብዙ ሰዓታት የቆየ አይመስልም። ስፒድ እዚያ ውስጥ ስትሪም እያደረገ የWWE ተጋጣሚዎች ሪስሊንግ ግጥሚያ ላይ ነበሩ። አንደኛውም ተዘርሮ ሲወድቅ ተክቶት የሚገባ ማን ነው የታል ይባባሉ ጀመር። ከዚያም አንደኛው ስፒድ ወደ ግጥሚያው ግባ ይለዋል። ስፒድም በመደናገጥ ይስማማል። ያኔ ነበር ምሽቱ ሙሉ ለሙሉ የተቀየረው። ገና ስፒድ ግጥሚያውን እንደጀመረ ነበር የተቀባበሉ ያላጉት። ሃይ ስፒድ። ይሄኛው ግን ከሌሎቹ ጋር የሚወዳደር አይመስለኝም። በፈረንጆቹ አቆጣጠር በ2023 ሮናልዶን ከተገናኘበት ከአንድ ወር በኋላ ስፒድ ከጃፓን ቱር የተነሳ ከባድ የሆነ ራስ ምታት ይገጥመዋል። ይህም ዝም ብሎ ራስ ምታት አይደለም። ሙሉ ለሙሉ ፊትን አሳብጦ አይኖቹን ሁሉ አሳብጦ ታማሚውን ሞቱን እንዲመኝ የሚያደርግ ከባድ ህመም ነበር። ስፒድም እያለቀሰ እንዲህ አይነት ነገር ገጥሞኝ አያውቅም፣ እወዳቸዋለሁ፣ ጸልዩልኝ እያለ የብዙ ተከታዮችን ልብ አሳዝኖ ነበር። በቃ የሚሞት መስሎት ነበር። ወደ ቤቴ መመለስ እፈልጋለሁ፣ እንደገና ጌሞችን መጫወት እፈልጋለሁ፣ ስትሪም ማድረግ እፈልጋለሁ እያለ በጣም የተጨነቀበት የህይወቱ አስፈሪ ጊዜ ነበር። ምን ይሄ ብቻ! ስፒድ በጂም ውስጥ በጣም ለህይወቱ አስጊ የሆኑ ቻሌንጆችን አሳልፏል። አንድ ጊዜ ብቻውን ክብደት እያነሳ ሰው በሌለበት ክብደቱ ልቡን አፍኖ ገሎት ነበር። የመኪና አደጋ
መስከረም 25 ስፒድ በ35 ቀኑ የዩኤስኤ ቱር ላይ ከመኪና ዩቲዩበሩ ዌስተን ቻፕሊን ጋር በካንሳስ ይገናኛሉ። ከዚያም ዌስተን ወጣ ያሉ የመኪና አነዳዶችን እንዲሞክር ያደርገዋል። ከዚያም ጥሩ እየሞከረ የስፒድ እብደት ይጀምረዋል። ከዚያም መኪናዋን አየር ላይ ነዳትና አስፈሪ ነገር ይከሰታል። ፈጣሪ ይመስገን ስፒድ አሁንም ተርፏል።